በጅቡቲ ላይ ሊደርስ የሚችል ማንኛውም የደህንነት ችግር ወይም ጅቡቲ ፍቃዷ ባልሆነ ጊዜ እንደማለት ነው። በሌላ ሁኔታ ደግሞ ኢትዮጵያ የምትባል ሀገር ኢኮኖሚዋ ሽባ ይሆናል ማለት ነው። ይሄ በጣም ጥሩ የሆነ አገላለጽ ነው። ويعزل أديس أبابا عن الأسواق العالمية አዲስ አበባ ከዓለም ሱቅ ሙሉ በሙሉ ተነጠለች ማለት ነው። كما أن جيبوتي تستضيف على أرضها قواعد عسكرية لقوى عالمية متنافسة እንደዚሁም የጅቡቲ ወደቦች ደግሞ የተለያዩ የዓለም ሀገራት የጦር ቤዝ መቀመጫና የፉክክር ሜዳ የሆነች ሀገር ናት። الولايات المتحدة والصين አሜሪካ እና ቻይና ዋናዎቹ ናቸው። هذا التمركز يضع الممر التجاري الرئيسي لإثيوبيا في قلب منافسة جيوسياسية كبيرة. ይሄ ማለት የኢትዮጵያን የንግድ መተላለፊያ ወደብ ከፍተኛ የሆነ የዓለም መወዳደሪያና ምናልባትም በአንድ አጋጣሚ ለአደጋ የተጋለጠ የሆነ ጂኦሲያሲ ከፍተኛ የሆነ የፖለቲካ ውጥረት ያለበት የሆነ አካባቢ ላይ ብቻ ተንተርሳ እንድትኖር ሆናለች ማለት ነው።